ከማደሪያው ውጪ እንደምን የተወደዱ ናቸው በቅዱስ ቃል በመንፈስህ የቀደስካቸው ጌታዬ ሆይ እንደምናችሁ ደህና ናችሁ ወይ? አሸናፊ ባላለው እኔም በኢትዮጵያ ኢቫንጀሊካል ቸርች በአትላንታ ባለው ቤተክርስቲያን ውስጥ አገልጋይ ነኝ። ዛሬ እኔ ደግሞ ከወንድም ጅግሳ የቀጠለውን ሐሳብ ላካፍላችሁ በፊታችሁ አለሁኝ። እኔ ደግሞ ላካፍላችሁ የምፈልገው ሐሳብ ማን ነው መጾም ያለበት ወይም ምን ጊዜ ነው መጾም ያለብን? ምን አይነት ጊዜ ላይ ነው በጾምና በጸሎት ለመሆን ልባችን ሊነሳ የሚገባው የሚለውን ሐሳብ የሚለውን ጥያቄ ለመለስላችሁ ሞክራለሁኝ። ይሄን ለማድረግ ግን ከመጽሐፍ ቅዱስ አንድ ክፍል ላነብላችሁ ፈልጋለሁ። ማቴዎስ ወንጌል ምዕራፍ 17 ከቁጥር 14 ጀምሬ በጌታ ስም አነበዋለሁ። ወደ ሕዝቡም እንደተመለሱ አንድ ሰው ወደ ኢየሱስ ቀርቦ በፊቱ ተንበረከከና እንዲህ አለ፣ ጌታ ሆይ እባክህ ልጄን ማርልኝ። በሚጥል በሽታ እጅግ እየተሰቃየ ነው። ብዙ ጊዜ በእሳት ውስጥ ይወድቃል ወይም ውስጥ ይገባል። ወደ ደቀ መዛሙርቱም አመጣሁት፣ ነገር ግን ሊፈውሱት አልቻሉም። ኢየሱስም አንተ የማታምን ጠማማ ትውልድ እስከ መቼ ከእናንተ ጋር እኖራለሁ? እስከ መቼስ እታገሳችኋለሁ? ልጁን ወደዚህ አምጡት አለ። ከዚያም ኢየሱስ ጋኔኑን ገሰጸውና ከልጁ አወጣ። ልጁም በዚያ ሰዓት ዳነ። ደቀ መዛሙርቱም ለብቻቸው ወደ ኢየሱስ ቀርበው እኛ ጋኔኑን ማስወጣት ያልቻልነው ለምንድን ነው ብለው ጠየቁት። እርሱም እንዲህ አላቸው፣ እምነታችሁ በማነሱ ምክንያት ነው እላችኋለሁ። የሰናፍጭ ቅንጣት የምታህል እምነት ቢኖራችሁ ይህንን ተራራ ከዚህ ተነስተህ ወደዚህ ሂድ ብትሉት የሚሳናችሁ ነገር አይኖርም። የዚህ አይነቱ ግን በጸሎትና በጾም ካልሆነ በስተቀር አይወጣም አላቸው። በዚህ ክፍል ላይ እንደምናየው ደቀ መዛሙርቱ ጋር አንድ ሰው የታመመችው ልጁን አምጥቶ እንዲፈውስላቸው ሲጠይቃቸው እናያለን። ነገር ግን ሊፈውሱት አልቻሉም። ስለዚህ ጌታ ኢየሱስ ክርስቶስ እስኪመጣ ጠብቆ ይሄ ሰው ልጁን በጌታ ኢየሱስ ክርስቶስ ፊት ሲያቀርብ እናያለን። ጌታ ኢየሱስ ክርስቶስ ወዲያው በሱ ላይ የነበረውን አጋንንት ገስጾ ሲያወጣ እንመለከታለን። ይሄን ነገር የተመለከቱ ደቀ መዛሙርት ለጌታ ኢየሱስ ጥያቄ ያቀርቡለታል። ለምንድን ነው እኛ ማውጣት ያልቻልነው አንተ ግን ማውጣት የቻልከው ብለው በጠየቁት ጊዜ ጌታ ኢየሱስ ክርስቶስ ሁለት የተለያዩ የሚመስሉ መልሶችን ሲሰጥ እናያለን። ግን ሁለቱም ነገሮች ስለ አንድ ነገር የሚናገሩ አንድ አይነት ሐሳብ የሚያስተላልፉ ነገሮች ሆነው አገኛቸዋለሁ እኔ። አለዚያ አንድ ነገር ጠይቀው ሁለት አይነት ሐሳብ የሚመልሱ ከሆነ ሁለት መልስ ከተሰጠ እንግዲህ ሁለቱም አይነት አንድ አይነት መልስ አይደለም ማለት ነው። ነገር ግን በዚህ ክፍል የምናየው ምንድነው? ሁለት የተለያዩ መልሶች ቢመስሉም የሚናገረው ነገር ስለ አንድ ነገር ነው። ያንን ማግኘት እና ለዚህኛው ጥያቄ መልስ ማግኘት ለምንድን ነው መጸለይ ያለብን? ማን ነው መጾም ያለበት? ማን ነው መጸለይ ያለብን? ምን ጊዜስ ነው መጸለይ ያለብን ለሚለው ጥያቄ ጥሩ መልስ ይሰጠናል ብዬ አስባለሁኝ። ጌታ ኢየሱስ ምንድነው ያላቸው? በመጀመሪያ እምነት ስለሌላችሁ ነው፣ እምነት ስለጎደላችሁ ነው ያላቸው መጀመሪያ ሲነግራቸው። ከዚያ በኋላ እርግጠኛ ነኝ ደቀ መዛሙርቱ ይሄን ሪኸርስ እንደሚያደርጉ አስባለሁኝ። ለምንድን ነው እምነት የጎደለን? እምነት ቢኖረን ነው ይሄን ማድረግ እንችል ነበር ወይ? ስለዚህ ይሄ ነው ማለት ነው ምክንያታችን። እምነታችን እንዴት ነው የምናሳድገው የሚል ጥያቄ የሚጠይቁ ይመስለኛል። ከዚያ ግን ቀጥሎ መጨረሻ ላይ ምን ይላቸዋል? እንዲህ አይነቱ ግን ከጾምና ከጸሎት በስተቀር ሊወጣ አይችልም ሲላቸው ደግሞ እናያለን። እንግዲህ አሁን ሁለት ነገር የተናገረ ይመስላል ጌታ ኢየሱስ። አንደኛው እምነት ስለጎደላችሁ ነው። ሌላኛው ደግሞ አይ ጾማችሁ ስላልጸለያችሁ ነው፣ ብትጾሙ ብትጸልዩ ይሄ አጋንንት ይወጣ ነበረ። አንዳንዱ እንደዚህ አይነቱ የጾምና በጸሎት ካልሆነ በስተቀር አይወጣም ሲላቸው እናያለን። ናው የትኛው ነው መልሱ? መልሱ አንድ ነገር ነው የሚሆነው። እኔ ሁለቱም ነገሮች ስለ አንድ ነገር ነው የሚናገሩት ብዬ አምናለሁኝ። የነዚህ የደቀ መዛሙርት ችግር አለማመን ነው። አምነው ቢሆን ኖሮ በትክክል ይሄ በሽታ ይፈወስ ነበር እና ይሄ አጋንንት ይወጣ ነበር፣ ለዚህ ሰው ጥያቄ መልስ ያገኙ ነበር ብዬ አምናለሁኝ። ነገር ግን ማመን አልቻሉም። ስለዚህ ጌታ ኢየሱስ ምን አላቸው? የሰናፍጭ ቅንጣት ያህል እምነት ቢኖራችሁ እንዲያውም ይሄን ተራራ ከዚህ ተነቅለህ ወደ ባህር ግባ ብትሉት ይሆንላችኋል። ይሄን ብቻ አይደለም ያላቸው፣ ይገርማችኋል፣ የሚሳናችሁም ነገር አይኖርም። በጣም ከባድ አባባል ነው። እንግዲህ ምንም ሰው ጸልየን የሚሳነን ነገር የለም ማለት እጅግ በጣም ክቡር የሆነ እጅግ ትልቅ የሆነ ነገር ነው ብዬ አምናለሁ። ታዲያ ምንድነው የተቸገር ነው? ለምንድነው ጸልየን ማይመለሰልን? ለምንድነው ብዙ ነገሮች ለምነን የሚሳነን ማንችለው? ለምንድነው? መልሱ እምነት ስለሌላቸው ነው ይላቸዋል። ከዛ ወርዶ ግን ስለ ጾም ጸሎት ደግሞ ሲያነሳ እናያለን። ናው ምንድነው የሚያገናኛቸው እነዚህን ሁለት ሐሳቦች?
ይሄ ነው ለጾም ጸሎት ለመጸለይ ምክንያት የሚሆነ ነገር መልስ የሚሰጠን። መጽሐፍ ቅዱስ በሮሜ ምዕራፍ 10 ቁጥር 17 ላይ ምን ይላል? እምነት ከመስማት ነው፣ መስማትም ደግሞ ከእግዚአብሔር ቃል ነው ይላል። ምን ማለቱ ነው? እምነት ዝም ብሎ የሚመጣ በእኛ ላይ የሚወድቅ ነገር አይደለም፣ ወይም ደግሞ ከምንም ነገር ተነስቶ በእኛ ላይ የሚበቅል ነገር አይደለም ማለት ነው። እምነት መነሻ ዘር በእኛ ውስጥ ሊኖረው ይገባል። በእኛ ውስጥ የሚበቅል እምነት መነሻ ነገር አለው ማለት ነው። ያ መነሻ ነገር የእግዚአብሔር ቃል ነው ይለናል በሮሜ መጽሐፍ ላይ ጳውሎስ ይነግረናል። ጌታ ኢየሱስ ምንድነው የሚላቸው? ችግራችሁ እምነት ነው፣ ግን እምነትን ታገኙ ዘንድ እምነት በእናንተ ውስጥ ይፈጠር ዘንድ ያላንተ ውስጥ ያለው እምነት ያድግ ዘንድ ይሄንን ከፊታችሁ የቆመውን አጋንንት ለመፋለም ለማሸነፍ ለማውጣት የሚበቃ ነገር በእናንተ ውስጥ ይገኝ ዘንድ መጾም መጸለይ አለባችሁ ነው የሚላቸው። ተመልከቱ ወገኖቼ ሆይ አሁን እዚህ ጋር ችግሩ የእግዚአብሔር ኃይል እጥረት አይደለም። መጾም መጸለያችን የእግዚአብሔርን ኃይል አይጨምረውም። የሚያደርግልን ነገር ምንድነው? እኛን ወደ እግዚአብሔር ኃይል ያቀርበናል፣ እምነታችንን ይጨምራል። በእኛ ውስጥ ያለው የእግዚአብሔር ኃይል ይገለጥ ዘንድ የእኛን እምነት ያሳድጋል፣ በር ይከፍትለታል። ስለዚህ ወደ እግዚአብሔር ስንቀርብ የሚሆነው ነገር ይሄ ነው። ባለፈው መልእክት ላይ ወንድም ጅክሳ ሲናገር ሰምታችኋል። ጸሎት እግዚአብሔርን ኃይል እግዚአብሔርን ወደኛ አያቀርብም። እግዚአብሔር ሁሉ ጊዜ ከኛ ጋር ነው። እኛንን ከእግዚአብሔር የምንርቀው ስንጸልይ ግን በጌታ ፊት ስንሆን ግን እኛ ወደ እግዚአብሔር መቅረብ ይሆንልናል። የእግዚአብሔር ኃይል ሁሌም በእኛ ውስጥ አለ። የጌታ ኃይል ሁሌም ከኛ ጋር ይሰራል። ነገር ግን መጾምና መጸለያችን ወደ እግዚአብሔር ኃይል እንድንጠጋ በእኛ ውስጥ ያለውን የእግዚአብሔር ኃይል እንድናይ የእኛን አይኖች የእኛን በሮች ይከፍታሉ። ሁለት ነገሮች እዚህ ላይ ባነሳላችሁ ደስ ይለኛል ባጭሩ። ጌታ ኢየሱስ እንደዚህ ሲላቸው እናያለን። እስከ መቼ ይታገሳችኋል? እስከ መቼ ይታገሳችኋል? ምክንያቱም ባለማመናቸው ምክንያት ትዕግስት እንዳጣ እንደተበሳጨ እናያለን። ምንድነው ከዚህ የምንማረው? በጌታ ፊት ለመሆን ለመጾም ለመጸለይ ትዕግስት ካጣን የጌታን ትዕግስት የምንፈታተን ሰዎች እንሆናለን ማለት ነው። ይሄ በጣም ከባድ ነገር ነው። ስለዚህ በጸሎምና በጸሎት ለመሆን መታገስ በእግዚአብሔር ፊት የሆነ ትህትናና እምነት እንድናሳድግ ያደርገናል። ሁለተኛ ደግሞ ምን ይላቸዋል? እስከ መቼስ እናንተ ጠማማ ትውልድ ሲላቸው ደግሞ እንመለከታለን። አንዱ የጾም ጸሎት ዋነኛው ምክንያት ይሄ ነው ማለት ነው። በጾምና በጸሎት መሆን ያለብን የእግዚአብሔርን ቃል ለማመን በእግዚአብሔር ላይ ለመደገፍ እምነታችንን ለማሳደግ ጌታን ለመታዘዝ የጌታ ኃይል በእኛ ውስጥ እንዲሰራ የሚሆን ቅንነት ከኛ ውስጥ ሲጠፋ ጥመት በእኛ ውስጥ በቅሏል ማለት ነው። ጥርጣሬ በእኛ ውስጥ በቅሏል ማለት ነው። ለእግዚአብሔር ኃይል ለእግዚአብሔር እውነት መታዘዝ የሚሆን ነገር ጠፍቷል ማለት ነው። ይሄ ይወጣ ዘንድ በጌታም ፊት በቃሉም ፊት በትህትናና በእምነትን ቆም ዘንድ በእግዚአብሔር ፊት በጾምና በጸሎት መሆን ያስፈልገናል ማለት ነው። እንግዲህ ወገኖቼ ሆይ እስካሁን ከተናገርኩት ነገር እንደምትመለከቱት የጾም ጸሎት ዋነኛው ዓላማ ነገሮች ሳይሆኑ እኛ ላይ ነው በዋናነት ማለት ነው። ስለዚህ ሁሉ ጊዜ በልባችን ውስጥ እምነት ሲጠፋ ለእግዚአብሔር መታዘዝ ሲያቀተን የጌታን ነገር ሳይሆን የስጋን የሚጠፋን ነገር ማየት ሲሆንብን ውስጣችን ሲደካክም ወደ እግዚአብሔር መቅረብ በጾምና በጸሎት መሆን በእኛ ውስጥ ኦልሬዲ የሚሰራውን በእኛ ውስጥ የሚኖረውን የእግዚአብሔር ኃይል በኃይል በእኛ ላይ እንዲገለጥ እኛንም እንዲገዛን እኛም በእግዚአብሔር ላይ እንድንታመን እምነታችንን የሚያሳድግ ነገር ይሆናል ብለን እናምናለን። ስለዚህ ወገኖቼ ሆይ ይሄንን ጊዜ ይሄን የጾም ጸሎትና የጸሎት ጊዜ ወደ እግዚአብሔር ለመቅረብ ጌታን ለመፈለግ ለመታዘዝ እምነትን ለመጨመር ጌታ ላይ ለመደገፍ የሚሆንን እምነት ለማድረግ በጾምና በጸሎት እግዚአብሔር ፊት አብራችሁ ተባረኩ። እግዚአብሔር ይባርካችሁ። ተባረኩ። እንደምን የተወደዱ ናቸው በቅዱስ ቃል